ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ይቅርታ መብራት የለም እንግዲህ እና ሄርሚ አሁን አንድ ነገር ሰርታ ስላየኋት ለዛ አስተያየት መስጠት ስለፈለኩ ነው እንጂ የመስራት ፊሊንግ የለኝም። እንቅልፍ መቶ ምናምን ነው የነበረ ማለት ነውና የመስራት ፊሊንግ የለኝም እውነት ለመናገር ማለት ነው። ለማንኛውም እንጠጣና እዛም በኋላ ወሬ እናወራለን እና ሄርሚ የአብርሽ ልብስ እኮ እንዳለ ወርሶታል እኮ። እንዴት ቁንጫጭ ያነሳው የወረረውን ነገር ሰው ሊያነሳው ይችላል ብለሽ ታስቢያለሽ? ልብሱ እኮ ምንም አያደርግለትም። የአብርሽ ልብስ እኮ እንዳለ ወርሰውታል። ገባሽ አይደለ? ቢኒ ኤፍሬም ምናምን እንዳለ እኮ የአብርሽን ልብስ እያለበሱት ነው ያሉ አይደለ? ስለዚህ ምንም አያደርግላችሁም። የአብርሽ ራሱን ደህናነቱን እንጂ ንብረቱ ምናምን አፈልጉ ሲጀመር ማለት ነው። ገባችሁ? እና ልብሱ አስፈላጊ ነው ብዬ አላስብም እንደኔ ማለት ነውና ምንም አያደርግልሽም። ከልብሱ ጋር ያላችሁ ንክኪ ልብሱ እንደዚህ አድርገሽ ልብሱን ትመልሻለሽ አትመልሽ ምናምን የሚለው ነገር ምንም አያደርግላችሁም። ይሄ ጸብ ከመፈለግ ውጭ ማለት ነው። ገባችሁ አይደለ? ቁንጫጭ የወረረውን ነገር ልክ አረግፎ እንደ መብላት ያክል ነገር ነውና ምንም ስለማያደርግላችሁ ይሄን ነገር ስቶፕ አድርጉና የአብርሽን ጤና አብርሽ አሁን ላይ ደህና ከሆነ አብርሽ ወደ ኖርማል ነገሩ ከተመለሰ ለኛ በቂ ነው ብዬ ነው የማስበው። ገባችሁ አይደለ? ልብሱ ጋር የተያዘ እንደዚህ ብትመልሹ ይሻላል እንደዚህ ብታረጉ ይሻላል ምናምን የሚባለው ነገር ምንም አያደርግላችሁም። ከሩታ ቤት ማትሄዱ ሩታን ማትረብሿት። ሩታም የራሷን ላይፍ መኖር ትችላለች። ልብሱ ምናምን ራሱ ፈልጎ የሚወስድ ከሆነ እንትን ይበል እንጂ እናንተ ወይም እህቶቹ ወንድሙ መተው እንትን ሊሉ ይችላሉ እንጂ አንቺ ከዚህ ጋር ልብስን መውሰድ አለብኝ ወይ የሆነ ነገር ማድረግ አለብኝ ብለሽ መተሽ ሌላ ነገር መፈለግ አግባብ አለው ብዬ አላስብም። እንደ አንዳንዴ ማለት ነው። ገባችሁ? ሄርሜላ ደጋፊ ስለሆንኩኝ ሄርሜላ የምትሰራውን ስህተት ሁላ እኔ መደገፍ አለብኝ ምናምን ሳይሆን ሄርሜላ የአብርሽ ልብስ ምንም አያደርግላችሁም። አዲስ ልብስ የምትገዙበት ብር አታችሁ ነው እንደዛ ነው እንደዛ ልታስመስሉ ነው እንዴ? ምን አስባችሁ ነው? የአብርሽ ልብስ እኮ እንዳለ እየወረሱት ነው የቆዩት። ምን እንደተደረገበት እዛ ልብስ አይታወቅም አይደለ? ስለዚህ ያለ ልብሱ እንደውም በሙሉ ወይም ለኔቪጤዎች ነው መሰጠት ያለበት እንጂ እሱ ምንም አይነት ልብስ መልበስ የለበትም ብዬ ነው የማስበው። ከፈለገች ደግሞ ታስቀምጠው፣ ቁም ሳጥን ሞልታ ታስቀምጠው። ገባችሁ አይደለ? እንጂ ልብስ አብርሽ የሚለብሰው አጥቶ ወይም የሆነ ነገር ተቸግረው ምናምን አይደለም። ከሷ ጋር ልብስ መልሽ አትመልሽ ብላችሁ መታችሁ የሆነ ቲንከራ ልትፈጥሩ የምትችሉበት ምንም አይኬዝ ይኖራል ብዬ አላስብም እንደኔ ማለት ነውና እረፉ። የምታረጉትን ነገር በደንብ አድርጋችሁ እወቁ። አንዳንዴ የምናረጋቸውን ነገሮች እንወቅ። ሄርሚ ፕሊስ ማርያምን፣ እኔ በጣም ነው የደበረኝ ዛሬ ልብስ ምናምን ብለሽ በመምጣትሽ በጣም ደብሮኛል። ማርያምን ነው የምልሽና ራሱን ከሆነ አብርሽ ራሱን ከቻለ ራሱን በቃ የድሮ አብርሽ ከተመለሰ ሳቄታው አብርሽ ምናምን ከተመለሰ በቂ ነው። በቃ ተደርጎበታል አዎ ምናምን ብላችሁ የምታስቡ ከሆነ በቂ ነው ያን ማለት ነውና ለምንድን ነው አላውቅም። 10 ጊዜ ይጠመኛል ማርያምን። ከእንቅልፌ ስለነቀው ይሁን አዶን አላውቅም። እና ለማንኛውም ቅሞቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ደስ እስኪ ተደባደቡና እንያችሁ። እስኪ ሩታና ሄርሜላ ሲተደባደቡ የሌለ ማን አሸናፊ እንደሆነ እንያችሁ። እስኪ ባሸነፈ ይሆን እንግዲህ በኋላ ማለት ነው ቢሆን አይሻልም? እንደዛ ባሸነፈ ቢሆን ሞር የተሻለ ነው ብዬ አስባለሁ። ቅጥቅጥ ተደርጋችሁ ተደባደቡ ማለት ነው። ለማንኛውም ነገ በደንብ እመጣበታለሁ። የስልኬ ላይት አዙሬ እንትን ብዬ ነው እንትን እምልላችሁ እና እወዳችኋለሁ ማሮቼ፣ ክበርቶቼ፣ ማንትሶቼ ነው የሚባለው። ባይ